የአማራ ህዝብ ጥያቄ እንደ ህዝብ ግልጽ ነው። ሁሉም የኢትዮጵያ ህዝብ የሚያውቀው ጥያቄ ነው። በርካቶች ቢሆኑም እኔ በአምስት ዋና ዋና ዘርፎች ነው ማስቀምጠው። ስለዚህ የአማራ ክልል ፕሬዝዳንት ከበደ ይሁን ማሞ ይሁን ተሰማ ይሁን ማንም ይሁን እነዚህን ጥያቄዎች ወደ ኋላ መቀልበስ የሚችል ምድራዊ ኃይል አለ ብዬ አላስብም። ይሄንን በደንብ ህዝቡ መገንዘብ አለበት። ምክንያቱም ጥያቄው የግለሰብ ጥያቄ አይደለም፣ የህዝብ ጥያቄ ስለሆነ ማለት ነው። የመጀመሪያው ህገ መንግስቱን ማሻሻል። ለምን ከተባለ የአማራ ህዝብ አልተወከለም በወቅቱ እንደ ህዝብ። ሌሎች ብሔረሰቦችም ያልተወከሉ አሉ። አሁን ምናልባት ፈራተባ ስላሉ ነው እንጂ ድምጻቸውን ወደፊት ቢያመጡት ከአማራ ህዝብ ጎን ቆመው ህገ መንግስቱ እነሱንም እንዲወክላቸው ተደርጎ እንዲሻሻል መደረግ አለበት የሚል እምነት ስላለኝ ማለት ነው። በህገ መንግስቱ የተካተቱ ሐሳቦች፣ ትርክቶች አንድን ህዝብ ታርጌት የሚያደርጉ ስለሆኑ ለሀገርም ስለማይበጁ እነዚህ መሻሻል ስላለባቸው አንዱ የአማራ ህዝብ ጥያቄ ይሄ ነው። ይሄ ድርጅት ጥያቄ አይደለም። ይሄ አንድ የፖለቲካ ድርጅት ጥያቄ አይደለም። ይሄ የአዴፓ ጥያቄ ብቻ አይደለም። ይሄ የአብን ጥያቄ ብቻ አይደለም። ነገም የሚፈጠር በአማራ ህዝብ የሚደራጅ ማንኛውም ፓርቲ የሚያነሳው ጥያቄ ነው። ምክንያቱም የህዝብ ጥያቄ ስለሆነ። ስለዚህ ይሄንን በጥሞና ማዳመጥ አለበት። የፌደራል መንግስቱ ለመመለስ መሞከር አለበት። በአንድ ቀን አይመለስም፣ በሁለት ቀን አይመለስም እናውቃለን። ነገር ግን እውቅና ሰጥቶ እየተሰራ እንደሆነ ለህዝቡ ማስረዳት ያስፈልጋል። ማጨናገፍ አያስፈልግም የሚል እምነት አለኝ። ሲሻሻል የብዙ ብሔር ብሔረሰቦችም ጥያቄ ስለሚመለስ ጥያቄው የአማራ ህዝብ ጥያቄ ብቻ ሳይሆን የኢትዮጵያ ህዝብ ጥያቄ ነው ብሎ መውሰድ ይቻላል። ሁለተኛው በሌሎች ክልሎች የሚኖሩ ኢትዮጵያውያን አማሮች ራሳቸውን የማስተዳደር የመወከል በፖለቲካ በማህበራዊ በኢኮኖሚ ዘርፍ የመጠቀም መብታቸው መረጋገጥ አለበት። በእውነት አማራ ክልል በዚህ አጋጣሚ ሊመሰገን ይገባል። ለሁሉም ብሔረሰቦች እውቅና ሰጥቷል። ብቸኛው በሀገራችን በምክር ቤት ለልዩ ልዩ ብሔረሰቦች መቀመጫ ወንበር የሰጠ እጅግ ዲሞክራሲያዊ የሚባል ክልል ቢኖር አማራ ክልል ነው፣ ህገ መንግስቱ ከጸደቀ በኋላ። ሌሎቹ ክልሎች ከአማራ ክልል ይማሩ ነው። አማራ ክልል ያደረገውን ነገር ሌሎቹ ክልሎች ማድረግ የተሳናቸው ለምንድን ነው? በሌላ ክልል የሚኖሩ አማሮች፣ በሌላ ክልል የሚኖሩ ሌሎች ብሔረሰቦች እንደ ቁጥራቸው በሚኖሩበት አካባቢ የሚወከሉበትን ስርዓት የፖለቲካ ስርዓቱ ሪዲፋይን ተደርጎ እውን የሚሆንበት መንገድ መረጋገጥ አለበት። ሁለተኛው ይሄ ነው። ሶስተኛው የማንነት ጥያቄ ነው። የማንነት ጥያቄ በመሰረቱ